ሰላም አለይኩም ወራህመቱላሂ ወበረካቱ ዶችዬ እንዴት ናችሁልኝ? ደህና ናችሁ? እኔ ያለው አልሐምዱሊላህ። እንዴት ናችሁልኝ? ሁሉ ሰላም? እኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እና ውዶችዬ ላይክ፣ ሰብስክራይብ፣ ሼር በማድረግ ቪዲዮዎችን በማየት ተባበሩኝ። በጣም አመሰግናለሁ ውዶቼ። ሁሌም እንደምለው እዚህም የደረስኩት በእናንተ ካላህ በታች በእናንተ ብርታት ነው፣ በእናንተ ከጎኔ በመሆናችሁ ነው እና በጣም አመሰግናለሁ። እና እኔ ዛሬ ለመናገር የመጣሁት ማለት ነው ሚዲያ ላይ የምትሰራ ሴት ወይም ደግሞ አረብ ሀገር የተሰደደች ሴትን በማህበረሰቡ ምን አይነት አመለካከት ነው ያለው? ማህበረሰቡ ምን አይነት አመለካከት ነው ያለው? የዛች ሴት አረብ ሀገር የተሰደደች ወይም ደግሞ ሚዲያ ላይ የምትሰራ ሴት ያለው አመለካከት ማህበረሰቡ በጣም የወረደ ነው። በጣም የወረደ እና በጣም የዘቀጠ ነው እና በዚህ ነገር ላይ ማህበረሰቡን አረብ ሀገር መሰደዷ አንድን ሴት ብዙ ነገር ለማድረግ ነው። አንደኛ አላማ ይዛ ትወጣለች። ሁለተኛ ነገር ደግሞ ለብዙ ለተቸገረ ለብዙ ለወደቀ የምታነሳ ነች እና አረብ ሀገር ያለች ሴት ባልሆነ አስተሳሰብ ወይም ደግሞ በወደቀ አስተሳሰብ የምታዩ ሰዎች ጥንቃቄ ብታደርጉ በጣም አሪፍ ነው። ለምን አረብ ሀገር ተሰዳ የምትሰራ ሴት ለብዙ ደራሽ ናት፣ ለብዙ ነገር የምትደርስ ናት፣ ለብዙ ለተቸገረ የምትደርስ፣ ለመስጊድ ቢሰራ ለመስጊድ የምትደርስ፣ ቤተክርስቲያን ቢሰራ ለቤተክርስቲያን፣ ሰው ተራብኩ ቢላት ለተራበ የምትደርስ ናት። ለራሷ ሳትሆን ለሰው የምትኖር ናት። የአረብ ሀገር ሴት ማለት በጣም ጀግናና ጀግና ሴት ናት። አረብ ሀገር ስለኖረች ብቻ የወደቀ አስተሳሰብ እንዲኖራችሁ ወይም ደግሞ ያላችሁ ሰዎች ብታስተካክሉ አስተያየታችሁ ወይም ደግሞ ያላችሁን አመለካከት የወደቀ ከሆነ የወረደ ከሆነ አመለካከታችሁ ብትቀይሩት እኔ በጣም አሪፍ ነው ብዬ እላለሁ። ሁለተኛ ነገር ደግሞ ሚዲያ ላይ ለምትሰራ ሴት ሚዲያ ላይ የምትሰራ ሴት በጣም እኔ እንጃ ሚዲያ ላይ የምትሰራ ሴት ምኑን ነው ጥፋቱ? ወይም ደግሞ ምኑን ነው ሚዲያ ላይ ሰርተሽ ሚዲያ ላይ ወጥተሽ የምትባለው? ሚዲያ ላይ መስራቷ ምንድን ነው ጥፋቱ? ምንድን ነው ችግሩ? ለምሳሌ አሁን በየመንገዱ አረብ ሀገር ለምን ትሰዱናላችሁ? አረብ ሀገር ለምን ትሰዱናላችሁ? አረብ ሀገርም ደግሞ ካልሄድን ወይም ደግሞ ካልሰደዳችሁን በየአስባልቱ ቁጭ ብለን የምንሰራው ስራስ እሱም ሜዳ ወይም ሚዲያ አይባልም? አስባልት ላይ ወጥተን መስራታችን፣ አስባልት ላይ ቁጭ ብለን ሽንኩርት መቸርቸራችን፣ ያ ማለትስ ምን ማለት ነው? በምንድን ነው የሚታየው ያ ማለት? እና እዚህ ጋር ወጥታ መስራቷ ራሷን እየጠበቀች ስራ መስራቷን እንደዚህ ይናክል የወረደ አስተሳሰብ ወይም ደግሞ የወረደ አያስደርግባትም። እና እኔ ይህም ለማለት የፈለኩት አንዱ ልጅ ምን አለኝ፣ ማግባት እፈልጋለሁ ግን ሚዲያ ላይ የምትሰራ ሴት ግን ሚዲያ ላይ የምትሰራ ሴት አልፈልግም። ለምን አልኩት፣ ከብዙ ሰው ታወራለች፣ ከብዙ ሰው ትነጋገራለች አለ። ከብዙ ሰው ማውራቷ ወይም ደግሞ ከብዙ ሰው መነጋገሯ እሷን ዝቅ አያደርጋትም፣ እሷን አያወርዳትም። የሆነ ነገር ላይ ስታወራ ወይም ደግሞ ሚዲያ ላይ ስትነጋገር ከሰው ጋር ልቧን ሰታ አይደለም። እዚህ የሚዲያው ባህሪ ነው እንድትረዱት የምፈልገው ነገር የሚዲያው ባህሪ ነው። እዚህ ጋር የሚዲያው ባህሪ መሆኑን እንድትረዱ ፈልጋለሁ። ለምን ሱቅ ስንሰራ እንዴት ነው? ሱቅ ስንሰራ የመጣ ሁሉ ገዢ ሁሉ አይደለም እናስተናግደው። የሚገዛንም አይገዛንም፣ በከፍተኛ ብር የሚገምትልንም በትንሽ ብር የሚገምትልንም በመጣበት ልክ ነው የምናስተናግደው። እና ዩቲዩብ ማለት ራሱ እንደዛ ነው። ሰውን እንደመጣ ነው የሚሸኘው፣ እንደመጣ ነው የምናስተናግደው። እና ያን ደግሞ መቶ ስላስተናገድኑ በክፋት ወይም ደግሞ በሌላ ነገር መታየት የለበትም። ለምን ዩቲዩብ መስራት ማለት የወረደ አስተሳሰብ እንዲኖራችሁ ወይም ደግሞ አውርዳችሁ ማየት የለባችሁም። ሚዲያ የምትሰራ ሴት ዝቅ አድርጋችሁ ማየት የለባችሁ። የምሬ ነው የምነግራችሁ። ሚዲያ የምትሰራ ሴት ማለት ጀግና ናት። አረብ ሀገር የምትሰራ ሴት ጀግና ናት። የምሬ ነው የምነግራችሁ። ኑሮዋን ለማሸነፍ ምትጥር ምትለፋ። አስቡት፣ አረብ ሀገር ተሰዳ ራሱ አረብ ሀገር ሰርቻለሁ በቃኝ አላለችም። ገና በሌላውም ትጋፈጣለች።
በሚዲያም ወጥታው የምትጋፈጠው ለኑሮዋ ብላ ነው። ኑሮዋ ለማሸነፍ ብላ ነው። የሆነ ነገር ካገኘው ነገ ምኖርበት ነገ ልጆቼን ማሳድግበት ነገር ብላ ነው ሚዲያ ላይ ወጥታ እየተጋፈጠች ያለችው። ስደት ተሰዳም አልበቃትም። ታያለህ አይደለም? ወይም ደግሞ ታያለሽ። በተለይ ወንዶቹ የሴት ልጅ አረብ ሀገር ያለች ሴት እና ሚዲያ ላይ የምትሰራ ሴት የወረደ አመለካከት ያላችሁ ወንዶች በጣም ጥንቃቄ አድርጉ። በጣም ጥንቃቄ። በጣም ብዙዎቹ አይደለም የተወሰናችሁ ናችሁ። ብዙዎቹ በጣም ክብር ያላቸው ሚዲያ ላይ መስራቷን ምንም ችግር እንደሌለው በጣም ጠንቅቀው እንደሚያውቁ ወንዶች አሉ። አረብ ሀገር የምትሰራ ሴት ጀግና መሆኗን የሚያውቁ በጣም አሉ። በጣም ብዙ የአረብ ሀገር ሴት የሚደግፉ ወንዶች በጣም ብዙ አሉ። ግን እንደዛም ከሚደግፉትም ደግሞ ከጎን ያሉ ደግሞ የሚያጠለሹ የሆነ የሚያንቋሽሹ በቃ በአጠቃላይ ማህበረሰቡ የአረብ ሀገር ሴት ያለው አመለካከት ቢቀየር እኔ በጣም በጣም ደስ ይለኛል። ለምን የአረብ ሀገር ሴት ማለት በጣም ጀግና ሴት ናት። የምሬ ነው። በቃ በኑሮ ራሷን አሸንፋ የምትኖር ትዳር ብትይዝ ለትዳሯ ታማኝ የሆነች ለኑሮዋ ለምን ኑሮ ተምራ ነው የምትመጣው። ውጣ ውረድን አይታ ነው የምትመጣው እና ለትዳር ራሱ ብትመርጣት የአረብ ሀገር ሴት በጣም በጣም እጅግ በጣም ተደስተህ ነው የምትኖርባት። ከእሷ ጋር የምትኖረው ተደስተህ ደስ ብሎህ ነው የምትኖረው። ለምን እንደሆነ ታውቃለህ? ሁሉም ነገር አይታ ነው የምትገባው። ሁሉም አይነት ነገር ኑሮ እንዴት መኖር እንዳለባት ችግርን አይታ ነው፣ ችግርን ተጋፍጣ ነው፣ የሰው ሀገርን ሰርታ ነው ያየችው እና እዛ ጋር ትዳር ይዛህ ከአረብ ሀገር ሴት ትዳር ይዛህ ብትኖር የምሬ ነው በጣም በጣም ምርጥ የሆነ ህይወት እንደሚኖርህ ራስህን ዞር ብለህ ማየት አለብህ። የአረብ ሀገር ሴት ከማንቋሸሽህ በፊት ራስህን ፈትሽ፣ ራስህን ማንህም ማለት ነው ማንም ሰው ማህበረሰቡ በአጠቃላይ የአረብ ሀገር ሴት ማለት በጣም የአረብ ሀገር ሴት ከመናገራችሁ በፊት ራሳችሁን ፈትሹ፣ ራሳችሁን እዩ። የአረብ ሀገር ሴት ማለት የምሬ ነው ጀግና ናት። የአረብ ሀገር ሴት እኮ ሳትበላ ለሰው የምታበላ ናት። ሳትጠጣ የሰው የምታጠጣ ናት። ለወንድም ለእህቷ፣ ለእናት ለአባቷ የምትቆም ጀግና ናት። ከእነሱም አልፎ ደግሞ ተቸገርኩ ላላት የምትቆም ናት። ለተቸገረ የምትሆን ናት። እና ታዲያ እሷ ለምንድን ነው እሺ ያልሆነ አስተሳሰብ የሚኖራችሁ ለእሷ ማለት ነው? ለምንድን ነው የእሷን ያላችሁ አመለካከት የሚቀየረው? ዴሽ ለምን? እሷ ማለት እኮ የራሷ በቃ እንደ ሻማ የምትቀልጥ የቀለጠች ናት። ምን የምትቀልጥ የቀለጠች ናት። እንደ ሻማ የምትቀልጥ የአረብ ሀገር ሴት ማለት እና ስለ አረብ ሀገር ሴት ያላችሁ አመለካከት ፕሊዝ አስተካክሉ። ንግግራችሁን አሳምሩ። አሁን ሚዲያ ላይ መታችሁ ስለ አረብ ሀገር ሴት ወይም ደግሞ ሚዲያ ላለች ሴት ስታወሩ የምሬ ነው ንግግራችሁ በጣም አሳምሩት። በጣም ማሳመር አለባችሁ። ያልሆነ ነገር አትናገሩ። ያልሆነ የሆነ ክፉ ነገር አታውሩ። ምን ነው ሸዋ እንደዚህማ ማድረግ የለባችሁ። እና እንደ ልማዴ የው አዲስ አበባን እያስጎበኘኋችሁ ነው። እና ውዶችዬ ብዙ አወራሁ መሰለኝ። አዲስ አበባን እያስጎበኘኋችሁ ነው። እንዴት ነው አዲስ አበባ? ያው እንደ ልማዴ አዲስ አበባ እኔ አዲስ አበባን ሳላስጎበኛችሁ እያላድርም ብያችኋለሁ። እና እንዴት አያችሁት አዲስ አበባን? እየጎበኛችሁ እና ላይክ፣ ሼር፣ ሰብስክራይብ እንዳይረሳ የኔ ወዶች። ቪዲዮዎችን ስታዩ ከመጀመሪያ ጀምራችሁ እስከ መጨረሻ ብታዩልኝ በጣም በጣም እጅግ በጣም ደስ ይለኛል። ለምን ከመጀመሪያ እስከ መጨረሻ እዩልኝ፣ የምወዳችሁ ማለት ነው። ቪዲዮዎች ስታዩ ላይክ እንዳትረሱ፣ ሰብስክራይብ ደግሞ ያላረጋችሁ ቪዲዮ ስታዩ ላይክ እና ሰብስክራይብ እንዳትረሱ፣ አበረታቱኝ የኔ ወዶች፣ የምወዳችሁ የኔ ጀግናዎች፣ አንበሳዎቼ ከጎኔ ያላችሁ ከፊት ለፊትም ከጀርባይም ያላችሁ በጣም በጣም አመሰግናለሁ። ቪዲዮም ምሰራባቸው እንደዚህ የሚያማምሩ ቦታዎችን ቀርጾ የሚልክልኝ በጣም በጣም እጅግ በጣም የምወደው እና እጅግ በጣም የማከብረው ሰው ነው እና እሱንም በጣም እወደዋለሁ፣ አከብረዋለሁ። ሌሎቻችሁም በጣም እወዳችኋለሁ፣ አከብራችኋለሁ። ክበሩልኝ ውዶችዬ። ባይ ባይ። በሌላ ቪዲዮ እስክንገናኝ ድረስ ሰላም ሁኑልኝ፣ ሰላም ቆዩልኝ እላችኋለሁ። በጣም እወዳችኋለሁ። አዲስ አበባን እንዴት አያችኋት? አዲስ አበባን እንዴት አያችኋት?
የምር አዲስ አበባ እንዴት አያቸው? ታምራለች። የምር ታምራለች። እና ውዶችዬ ባባይ በጣም አመሰግናለሁ። ትንሽ ጎበኝ ጎበኝ ላደርጋችሁ እስኪ። አያምረን ቦታው ግን አሁን እዚህ ጋር መተፈሰስ ብለን ብንቀመጥስ እስኪ።